ስንቶቻችሁ ናችሁ ከዛ መታችሁ ቢሮ እንደምትቀመጡ ቤዛ ተልኮላችሁ የምታውቁ ስንቶቻችሁ ናችሁ? ቁም ነገር ማለት ነው። እኔ ለራሴ አላውቅም ነበር፣ በእኔ ታየው በኋላ ነው ያወኩት ማለት ነው። ቢሮ መተን ግን እንቀመጣለን። የተሰራው ቪዛው በማን ነው? ደላሎች በራሳቸው ጓደኞችና በራሳቸው ስም ምናምን እንደዚህ በሚያውቋቸው አረቦች ምናምን አሰርተው ያመጡናል። ከመጣም በኋላ ስራ አፈላልገው ነው የሚያስገቡን ማለት ነው። ያ እንዳይሆን ምን አይነት ጥንቃቄ እናድርግ ማለት ነው። ያ እንዳይሆን ጥንቃቄ ማድረግ ያለብን ነገር ጓደኛዬ መጀመሪያ እንደዚህ ሆና መታ በስንት ጉድ ስራ ፍለጋ ቢሮ ላይ ተቀምጣ ገባች ማለት ነው። ሁለተኛዋ ምን አደረኳት? ምን ያረክ መስላችኋል? ገምቱ። እጄን አልሰጥም ተስፋ ቆርጬ አልሆንም ባካኝ መቼ ረሳኛል ጀባሩ ከላይ ጠጋኝ አላሁ ያ ጀባሩ በአንተው ልጠገን ከስብራቴ አቅሜ ሲደክም ሆነኝ ብርታቴ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ አንሻ ኢትዮጵያ ተከታታዮች ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? ከእኔ ጋር አልሐምዱሊላህ ሁሉ መልካም፣ ሁሉ ሰላም ነው። ኢንሻአላህ ሁላችሁም በያላችሁበት ያለ ሱብሃነላሁ ተዓላ ጥበቃና እዝነቱ አይለያችሁ እያልኩኝ ዛሬ በአዲስ ጉዳይ ለእናንተ አስተማሪ ነው ባልኩ ጉዳይ ብቅ ብያለሁ። ጨዋታችን ስለ ስደተኛና ስደተኛ ብቻ ነው ማለት ነው። እኛ የጀመርነው ርዕስ አሁን ስለ ስደተኞች ነው ማለት ነው። ስለዚህ አንድ ይዤላችሁ የመጣሁት የራሴ ገጠመኞች አሉ ማለት ነው። ምን ገጠመሽ አይሻ? ምሳ እየሰራን እናወራ ማለት ነው። ምሳ ሰዓትም እየደረሰ ነው መዳሜ እንዳትለኝ፣ ምሳ እየሰራን እንጨዋወታለን እናወራለን ማለት ነው። አይሻ ምን ገጠማት? አይሻ አብዛኛውን ጊዜ አብዛኛዎቻችን ማለት ነው ወደ ስደት ልንመጣ ስንል ምን እናደርጋለን? ሁሉን ነገር ጭርስርስ አድርገን ፍሪ ቪዛ እንዲላክልን እናደርጋለን። ቪዛ ተሰርቶ እንዲላክልን እናደርጋለን ማለት ነው። የቪዛ ጥቅምና ጉዳት ምንድን ነው? ገምቱ። ቪዛ ተሰርቶ ሲመጣ አብዛኛዎቻችን የምናስበው ተመርጠን ሰተት ብለን ወደ መዳን ቤት የምንገባ ነው የሚመስለን እና የተመረጥን ነው የሚመስለን ለስራ ማለት ነው። ግን አብዛኛውን ጊዜ አሁን ላይ የቪዛ ስራ ምንድን ሆኗል? ተመርጣችኋል ተብሎ ተደውሎልን እኛ ሁሉን ነገር ተዘጨራርሰን መተን ወይ ነው የምንቀመጠው ቢሮ ማለት ነው። የተሰራው ቪዛው በማን ነው? በደላላ ወይም በሌላ ሰው ስም ደላሎች በሚያውቁት በራሳቸው ጓደኞች ምናምን እንደዛ አሰርተው ያመጡናል። ከመጣም በኋላ ስራ እንገባም ወይ ነው የምንቀመጠው ቢሮ ማለት ነው። ያ እንዳይሆን ምን እናድርግ? መጀመሪያ ጓደኛዬ የኔ ጓደኛ ስትመጣ በእንደዚህ አይነት መንገድ መጣች ማለት ነው። የተመረጠች መስሏት መጣይ። ከመጣይ በኋላ ስራ ሰተት ብላ አልገባችም። ቢሮ ተቀምጣ ስራ እንዲፈለግላት ተደረገ ማለት ነው። በእንደዚህ አይነት ሁኔታ 3 ወር 4 ወር ከዛም በላይ የተቀመጡ ብዙ እህት ወንድሞች አሉ ማለት ነው። እኛ ግን ከዛ ስንመጣ አብዛኛዎቻችን ስራ እንገባለን ብለን ነው እንጂ የምንመጣው እንደዚህ ቢሮ እንቀመጣለን ብለን አንመጣም ማለት ነው። ከመጣም በኋላ ነው ያደጋ እንግዲህ እንዴት ተፈጠረ የምናስበው ማለት ነው። እዛ ሆነን አብዛኛዎቻችን አናስበው። እስቲ ስንቶቻችሁ ናችሁ ከዛ መታችሁ ቢሮ እንደምትቀመጡ ቤዛ ተልኮላችሁ የምታውቁ ስንቶቻችሁ ናችሁ? ቁም ነገር ማለት ነው። እኔ ለራሴ አላውቅም ነበር፣ በእኔ ታየው በኋላ ነው ያወኩት ማለት ነው። ቢሮ መተን ግን እንቀመጣለን። የተሰራው ቪዛው በማን ነው? ደላሎች በራሳቸው ጓደኞችና በራሳቸው ስም ምናምን እንደዚህ በሚያውቋቸው አረቦች ምናምን አሰርተው ያመጡናል። ከመጣም በኋላ ስራ አፈላልገው ነው የሚያስገቡን ማለት ነው። ያ እንዳይሆን ምን አይነት ጥንቃቄ እናድርግ ማለት ነው። ያ እንዳይሆን ጥንቃቄ ማድረግ ያለብን ነገር ጓደኛዬ መጀመሪያ እንደዚህ ሆና መታ በስንት ጉድ ስራ ፍለጋ ቢሮ ላይ ተቀምጣ ገባች ማለት ነው። ሁለተኛዋ ምን አደረኳት? ምን ያረክ መስላችኋል? ገምቱ።
ሁለተኛ ጓደኛዬ ስትመጣ እሷም እንደዚሁ ቪዛ ተሰርቶልሽ ነው የምትመጪው ተባለች። ኦኬ አለች። ኦኬ ብላ ግን መዳሜን ማናገር ፈልጋለሁ የመረጠችኝን መዳም ማናገር ፈልጋለሁ አለች ማለት ነው። ቪዛው ተሰርቶልሻል ነይ ቶሎ ምናምን ስትባል ኦኬ ቪዛውን ያሰራችልኝ የመረጠችኝን መዳም ላናግራት አለች ማለት ነው። ጀግና የኔ ጓደኛ። ከዛ በኋላ ሴትዮዋን አገናኙ ብላ ስትል ለምንድን አሉ ማለት ነው። ለምንድን ብለው ሲሏት እኔ ከሷ ጋር ከአረቢቱ ጋር መነጋገር ፈልጋለሁ መስራት የምችለውን ከዛ ሲቀጥል ደግሞ ስለ ደሞዝም ማውራት ያለብኝን አወራለሁ አለች። እሺ ብስ ደሞዝ በስንት ነው መምጣት የምትፈልጊው ምናምን ሲሏት እሷ በፊት ሰርታ የምታውቅ ስለነበረች ከ5 በታች አልመጣም፣ ምግብ ነው የምመጣው ግን ከ5 በታች አልመጣም ማለት ነው። ምን ገጠማቸው? ከሳራ ሆኑ ማለት ነው። ደላሎች መቂ ያጋጠማቸው ማለት ነው። ከሳራ ሆኑ። ከዛ በኋላ ያንን ቪዛ ተደለተ ማለት ነው። ያቀረና እንደገና ቪዲዮ ሰርተሽ ላኪ ምናምን ተባለ። ቪዲዮ ሰርታ ላከች። ከዛ ያ ቪዲዮ ሸር ተደርጎ እሷን የሚፈልግ መዳም ደላሎቹ ጋር ሲደውል ይቺ የምትፈልገው 5 ነው። ከዚህ ሲቀጥል ደግሞ ቪዛውን የምታሰሪው አንቺ ነሽ፣ ከአንቺ ጋር ነው መታ አረጡን መግባት የምትፈልገው ምናምን አላት። ኦኬ አለች። ከዛ ሴትዮቱን ደግሞ አንቺ ማናገር ትፈልጋለች ልጅቱ ምናምን ተባለ። ኦኬ ቁጥሯን ስጡኝ አለ። ደወለች ማለት ነው። ከእሷ ጋር ያለውን ነገር አወራች፣ ጨራረሰች ከአረቢቱ ጋር። ከዛ ትኬቷን ቆረጠችላት፣ ላከችላት፣ መጣች። ቀጥ ብላ ቢሮም አልሄደችም። እሷ ቤት እሷ ተቀበለቻት፣ እሷ ቤት ገባች ማለት ነው። እና ማድረግ ያለባችሁን ነገር አሁን ተዚህ ምን ተማራችሁ? በተለይ ማለት ነው ቪዛ ሰርታችሁ የምትመጡ በደላሎች በረራ ቶሎ በሉ ለነገ ተነገ ወዲያ ምናምን እያሉ እያጣደፉ ቪዛ ተሰርተዋል ቶሎ ለሚሏቸው ደላሎች ጥንቃቄ አድርጉ ማለት ነው። በጣም ብዙ ልጆች ቢሮ መተን እንተኛለን። ቢሮ መተን የምንተኛበት ምክንያት የራሳችን ጥፋት ነው፣ ማንም አይደለም። እና ያለማወቅ ነው ደግሞ ያለማወቅም ስለሆነ ቢሮ ላይ መታችሁ ለሽ እንዳትሉ ማለት ነው። አስቀድማችሁ የመረጠቻችሁን መዳም አናግሩ ማለት ነው። ከዛ ሲቀጥል ደግሞ ስለ ደሞዝ ደግሞ እኛ አብዛኛዎቻችን ከዛ ስንመጣ በምን ምክንያት እንመጣለን? ወይ በአንድ ሺህ ብር የመጣ ነው እንዴ አዲስ ስንሆን። ከዛ ሲቀጥል ደግሞ 2,200 ደግሞ ቋንቋ የምንችል እናንተ ብለን እንመጣለን ማለት ነው። እዚህ ተመጣን በኋላ ግን ውሸት ነው። አብዛኛዎቹ የሚያስገባውት ቋንቋ የማያውቁትን በ800 ብር ነው። ቋንቋ የሚችሉትን ደግሞ የሚያስገቡት በ1,000 ብር ነው። ደላላ በ1,200 አያስገባም ስራ ማለት ነው። አንዳንድ አረቦች ህግና ደንቡን በስርዓት የሚያውቁ አላህን የሚፈሩ ሲሆኑ ብቻ ነው እንጂ ቋንቋ ለምናቅ 1,200 የሚሰጡት። አለዛ መጀመሪያ ከኢትዮጵያ መተን ስራ ስንገባ በ1,000 ብር ነው የሚቀጥሩ ማለት ነው። ስለዚህ ይሄ እንዳይሆን 1,200 ብለን መተን እዚህ በ1,000 ብር እንዳንገባ። እኔ መጀመሪያ የሚገጠመኝ ነው። መጀመሪያ እኔ ስመጣ የመጀመሪያ ሴትዮ ጋር ተነጋግሬ የመጣሁት በደሞዝ ጉዳይ በ1,200 ነበር ማለት ነው። ከዛ ሲቀጥል ጨምራለሁ አለች ማለት ነው። እኔ 1,200 ዋናው ደሞዜ እንደሆነ ነገርኳት። ከዛ ቀጣይ ያ ደግሞ ምግብ ምናምን ትሰሪልኛለች ስትል ትጨምሪያለሽ አልኳት። 5,000 ተባብለን መጣ ማለት ነው። ከመጣሁ በኋላ ግን ደላላ ያስገባች ስንት ብር ብላ ነው? 1,000 ብር ብላ ነው ያስገባች። የመጀመሪያውን ስራዬን ልለቅበት የቻልኩ ምክንያት አንደኛው ይሄ ነው ማለት ነው። ስለዚህ መጀመሪያ ከዛ ከመምጣታችን በፊት ስለ ደሞዛችንም ሆነ ስለ ቪዛው ማን እንዳሰራው መጠየቅ መቻል አለብን ማለት ነው። ዝም ብሎ ቪዛ ስለተላከልን ብቻ ትኬት ስለተቆረጠልን መምጣት የለብንም። እዚህ መተን 3 ወር 4 ወር ለሽ እንላለን ማለት ነው። ከዛ እኮ ሲያመጡን አጣርፎ ነው የሚያመጡን። ግን እዚህ መተን ኢጃዛ ቦታ ለሽ እንላለን ማለት ነው። በጣም እኔ ብዙ ልጆች አይቻለሁ። ወላሂ 3 ወር ወላሂ ብዬ ነው የምነግራቸው 3 ወር 2 ወር ስራተው የተቀመጡ ያልተመረጡ ልጆች አሉ። ገና እያስመረጧቸው ያሉ ማለት ነው። ከዛም በላይ እየተቀመጡም አሉ። ያ ነገር እንዲያጋጥመን ግን አስቀድመን እኛ ጥንቃቄ ማድረግ አለብን ማለት ነው። ውዶቼ አሁን እኔ ወደ ምሳ ስራታይ፣ እናንተ ደግሞ ቪዲዮውን ላይክ ሼር እያደረጋችሁ ሀንሻ ዩቲዩብ አዲስ የሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው ማለት ነው። ሀይቀተ ላይ አይከፈልበትም። ሰብስክራይብ አድርጉ ቤተሰቡ ነው። ላይክ ሼር እያደረጋችሁ ደግሞ አበረታቱኝ ማለት ነው። ከዛ ሲቀጥል ደግሞ
ማበረታታቱ ለእናንተ ምንም የሚቀንስባችሁ ነገር የለም። የሚጨምርላችሁ ነገር ቢኖር እንጂ የሚቀንስ ነገር ከእናንተ ምንም ነገር የለም። ቁም ነገር ማለት ነው። ላይክ ሸር አድርጋችሁ አበረታቱኝ። ስደተኛ እንደነገርኳችሁ ሁልጊዜም የሚጨቁናት የሚገፋት ሂሳቧ በጣም ብዙ ነው እና እኛ እርስ በርሳችን ደግሞ አብሽሪ አብሽሪ እየተባባልን ተያይዘን ወደፊት የሚያውቁትን ለማያውቁት እያካፈሉ እየተማማርን ወደፊት አብረን እንጎዛለን። ለቤት አዲስ የሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ቸርን ሰምት። ወሰላም አለይኩም ወራህመቱላሂ ወበረካቱ። እጄን አልሰጥም ተስፋ ቆርጬ አልሆንም ባካኝ መቼ ረሳኛል ጀባሩ ከላይ ጠጋኝ። አላሁ ያ ጀባሩ በአንተው ልጠገን ከስብራቴ አቅሜ ሲደክም ሁነኝ ብርታቴ።